አብሽር ባለቤቴ በዩ የዱንያን ረሃብ እንችለዋለን የአኺራን እሳት ግን አንችለውም በዩ አብሽሪው ዛሬ ብንቸገር ነገ ኢንሻአላህ ደግሞ እናገኘዋለን አብሽር ባለቤቴ በዩ እዚህ አይነባል አላህ ሰጦሽ ነው ደግሞ አረ ምን ቺስታ ነው የምትለው ቺስታ ነው ያሉ የሚያባሩ አሉ እና አባረሽ ልትሄጂ ነው ባሪያ የሚያደርግሽ ባል ነው እንደምታረጊው ይሄ እኮ ትልቅ ባልሽ ነው ለባለቤቴም ለልጆቼም ሐላል ይዤ እየመጣ ያለ ወንድምሽ የልጆችሽ አባት አብሽር በዩ ባንቺ አብሽር በቤቱ ሰኪና በቤቱ ፍቅር አላህ የሚገርም ያላሰብነው ነገር ይመጣል ደግሞ ይመጣል ለምንድነው የማይመጣው ዱንያ ትመጣለች እኮ ግን ሰብር ያስፈልጋል ሰው መቼም አልሰብርም ካለ እኮ በትንሿ ነገር ይወርቃል እንኳን ያለ በትንሽ አላያችሁም አንዳንዴ መኪና ዘጋብኝ ተብሎ ሁለት ሾፌሮች ሲጣሉ 30 መጣብ ያላቸው ነው ከሚመስሉት እስቲ ውረድ ልብ ካለ ውረድ አንተ ምን ውረድ ይባባላሉ እነዚህ ስትጠጋ ተዋውቃላችሁ ብትላችሁ ኧረ ወላሂ አላቆም ነው የሚሉ ዘጋብኝ ብሎ ለሰከንድ ሰብር አጥቶ ሰው ሲደባደብ ታይዋል በዚህ ምክንያት እኮ ሰበር ዜና ተብሎ እኮ ቀርቧል እኮ ለደቂቃ ስለዘጋበት ሽጉጥ አጥቶ ገለዋል ለደቂቃ ሰብር አጥቶ ማለት እንደው የሚገርም የሰው ልጅ እኮ ባህሪያችን ስለዚህ ሐላል ላይ ያለን ወንድሞች ቀናበይ ቤትሽ በሐላል የተሞላ እህቴ ቀናበይ ተዳሪሽ ያማረው ያንቺ ነው